መጽሐፍ ቅዱስ በአንድ ግለሰብና በሆነ በተወሰነ ጊዜ ውስጥ ተጽፎ ያለቀ መጽሐፍ አይደለም። ይልቁኑ ከ1000 እስከ 1500 ዓመታት ውስጥ በኖሩ በተለያዩ ሰዎች በመንፈስ ቅዱስ መሪነት የተጻፈ ቅዱስ መጽሐፍ ነው። ይህ መጽሐፍ እንደየእምነቱ በውስጡ ያሉት የመጽሐፍት ቁጥር ይለያያሉ። ፕሮቴስታንት 66፣ ካቶሊክ 73፣ ኢስተርን ኦርቶዶክስ ከ76 እስከ 81 እንዲሁም የኢትዮጵያ ኦርቶዶክስ ደግሞ 81 መጽሐፍት አሏቸው። ብዙዎቻችን እነዚህን መጽሐፍት በተናጠል እናነባቸዋለን። ማለትም የኖህን ታሪክ ለብቻ፣ የሙሴን ታሪክ ለብቻ እንዲሁም የዳዊትን ለብቻ። ነገር ግን እነዚህ ሁሉ ታሪኮች እንደ ጅረት ፈሰው የሚገቡበት አንድ ትልቅ ውቅያኖስ አለ። ደግሞም ሁሉም በአንድ ላይ የሚጠቁሙበት አንድ አካል አለ። የብሉይ ኪዳን ታሪኮች እንዲሁ ተራ ታሪኮች አይደሉም። እነርሱ የነገሮች ጥላ ናቸው። ዛሬ በሚያስደንቅ ሁኔታ ከመስቀሉ ክስተት 2000 ዓመታት ቀደም ብሎ በአንድ አረጋዊና በልጁ ሕይወት ውስጥ የተከናወነን እጅግ አስደናቂ ልብ የሚነካ ታሪክን እንመለከታለን። ይህ ታሪክ የእምነት አባት ስለተባለው ስለ አብርሃምና ስለ ልጁ ስለ ይስሐቅ ነው። ይህንን ታሪክ ስንሰማ ቆይተን ይሆናል። ነገር ግን ዛሬ የምንመለከተው እንደ ታሪክ ብቻ ሳይሆን እግዚአብሔር ለዓለም ያለውን የማዳን ዕቅድ እንዴት በዚህ ቤተሰብ ውስጥ እንደደበቀው ነው። አብርሃም ማን ነው? ይስሐቅስ እንዴት መጣ? ያ እጅግ ከባድ ፈተናስ ለምን አስፈለገ? እነዚህን ሁሉ በዚህ ቪዲዮ እንመለከታለን። አብራችሁን ቆዩ።